ሰላም ጤና ይስጥልን አድማጭ ተመልካቾቻችን። የኤርትራ ጦር የኢትዮጵያ ድንበር ጥሶ ትግራይ መግባቱ አብይ ርዕሳችን ነው። እንደሚታወቀው ከሰሞኑ ቲፒኤልኤፍ ወይም ህወሓት ወደ አጎራባች አካባቢዎች በመንቀሳቀስ በተለይም በወልቃይትና ጠለምት አካባቢዎች ላይ ጥቃት ሰንዝሮ ተመቶ መመለሱ ተዘግቧል። ሙትና ቁስለኛን ማንሳት እንኳ ሳይችል በገባበት ፍጥነት መውጣቱ ካለበቂ ዝግጅት ህዝብን ከማስፈጀት ያለፈ ፋይዳ የለውም ሲሉ የቀድሞ ጓዳዮቻቸው ተችተዋል። በተለይም የክልሉ የቀድሞ ርዕሰ መስተዳድር እና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት ጌታቸው ረዳ እንዲህ ሲሉ ነበር የሰላ ትችታቸውን የሰነዘሩት። የውድቀት መሐንዲሶች ናቸው፣ የማይሰማና በእብደት መንገድ ላይ ያለ። ይህ አካሄዳቸው ትግራይን ከቀድሞው የከፋ መስዋዕትነት እያስከፈላት መሆኑን ገልጸዋል። በሟቾች ላይ ፖለቲካ ለመስራት ሲል ያለ በቂ ዝግጅት ወደ ጦርነቱ ገብቶ ፌዴራል ፈቅዶልን ነው የገባ ነው፣ ተኩስ አልጠበቅንም ነበር በማለት የሚሰጠው ምክንያት የማሾፍ ያለ እንደሚቆጠርና ይህም አካል ህዝቡን ለጥፋት አሳልፎ ለመስጠት ምን ያህል የወሰነ መሆኑን የሚያሳይ ነው ብለዋል። የከፍተኛ ወታደራዊ አመራሩንም በጽኑ የነቀፉት አቶ ጌታቸው ጄኔራሎቹና ኮሎኔሎቹ በተደጋጋሚ የከሸፈ ወታደራዊ ስልትን በመጠቀም የሰው ማዕበልን ለመገበር መሞከራቸውን ድንቁርና ሲሉ ገልጸውታል። ይህ ወታደራዊ አካሄድ የቻይናን ግማሽ ህዝብ ይዞ ለሚዘምት አካል እንኳ እንደማያዋጣ የገለጹት ፕሬዝዳንቱ አመራሩ ከታሪክ ለመማር ፍላጎት እንደሌለውና በዚህ አካሄድ ከቀጠለ ትግራይ ወጣት አልባ ወደ መሆን እንደምትሸጋገር አስጠንቅቀዋል። ባለፉት 4 ቀናት የቆሰሉ ወታደሮችን ሜዳ ላይ ጥሎ የመሄድ አሳዛኝና ራስን የሚያስደፋ ተግባር መታየቱም በመግለጫው ተመልክቷል። አቶ ጌታቸው በመጨረሻም ጦርነቱ በአስቸኳይ እንዲቆም ጥሪ ያቀረቡ ሲሆን ተፈናቃዮችን ወደ ቀድሞ ቀያቸው ለመመለስና የትግራይን ህገ መንግስታዊ ግዛት ለማስከበር የሚቻለው በሰላማዊ መንገድ ብቻ መሆኑን አስገንዝበዋል። የትግራይ ተዋጊዎችን መስዋዕትነታቸውን ከንቱን ለሚያደርግ አመራር ወደ ገደል እንዲመራቸው መፍቀድ እንደሌለባቸውና ለራሳቸው ወደፊት እጣ ፈንታ ባለቤት መሆን እንዳለባቸው አሳስበዋል። አመራሩም የግል ክብሩንና ስልጣኑን ወደ ጎን በመተው የህዝቡን ህልውና እንዲያስቀድም ጥሪያቸውን አስተላልፈዋል። በተመሳሳይ ሁኔታ የጦርነቱን መቀስቀስ አፍሪካ ህብረት ያወገዘው ሲሆን በአስቸኳይ እንዲቆም ማሳሰቢያ ሰጥቷል። እንዲሁም ከአሜሪካ ምክር ቤት አባላትም ማስጠንቀቂያና ማሳሰቢያ በመሰጠት ላይ ነው። በሌላ መልኩ ይህን ተከትሎ ነው እንግዲህ የኤርትራ ጦር የትግራይ ዲፌንስ ፎርስን ዩኒፎርም ጋር በመመሳሰል ስምሪት ተቀብሎ በሜካናይዝድ ጭምር እንደሆነ ነው እየተዘገበ ያለው። አመራር ተቀብሎ ወደ ስምሪት መግባቱ እየተዘገበ ነው። ይሄ ሰርፕራይዝ ሊሆን አይችልም፣ ተጠባቂ ነገር ነው። ለዛ የሚበቃ ምቹ ጊዜን ሲጠብቅ እንደነበረ የኤርትራ አመራሮች ሻዕቢያ ለዛ የሚሆን ምቹ ጊዜን ይጠብቅና ከተገንጣዩ የህወሓት ክፍል ጋር በተለያየ ጊዜ ግንኙነት ያደርግ እንደነበረ የሚታወቅ ነገር ነው። መጪዎቹ ቀናት ምን ያሳዩናል፣ ወዴት እናመራለን የሚለውን የምናይ ይሆናል።